መሀል መሀል ላይ ፈርጥ ማስገባት እንችላለን። እንደምታዩት እዚህ ጋር መስቀሉ ላይ እያንዳንዱ ንድፉ ላይ ራሱ ፈርጥ ብናደርግበት በጣም ያምራል። 3 ከለር ብቻ ነው እዚህ ልብስ ላይ ያለውና ሶስቱም ከለር ግን በጣም የሚያምርና የሚያደምቅ አይነት ከለር ነው። እንዴት ነው ይቅርታ፣ በመሀል እችን የመሰለች የሀገር ባህል ልብስ ላሳያችሁ ብዬ ነው ያበሻ ልብስ ቀይሬ የመጣው። አረንጓዴ ነገርም አለው ላይት ሰማያዊም አለው ብቻ ቆንጆ የሆነ ከለር ነው ውስጡ ያሉት ከለሮች። ዛሬ በአዲስ ቪዲዮ መጥቻለሁኝ። በዚህኛው ሳምንት ደግሞ ያዘጋጀንላችሁ ትንሽ ተለቅ ያለ ልብስ መጪው ሰርግ ስለሆነ ሰርግን የሚያማክል ለሙሽራ እናትም ወይ ደግሞ ለትልቅ ፕሮግራም ላለባችሁ የሚሆን ትንሽ ተለቅ ያለ ሀገር ባህል ልብስ ነው ይዤ የመጣሁት። በ100 ቁጥር የተሰራች ወይም ደግሞ በጎመኔ የተዘጋጀች ልብስ ናትና እያት ስፋቷ በጣም ሰፊ ናት ይመስለኛል። 55 ሳንቲም እስከ 60 ሳንቲም የተሰፋ ልብስ ነውና ነጠላው ደግሞ እዩት ሰፋ ያለ ነው። ምክንያቱም ቀሚሱ በጣም ሰፊ ስለሆነ ነጠላውን ከዚህ በላይ ካሰፋ ነው የመጭነቅ አይነት ባህሪ ያለው። ምክንያቱም ቀሚሱ ከጉልበታችን በላይ ከፍ ይላል። በተለይ ትንሽ አጠር ላሉ ሰዎች ደግሞ በጣም ከፍ ማለት ባህሪ ስላለው ነጠላውን ከዚህ 2 እጥፍ ካደረግነው ይጨንቃል፣ በጣም የመሰልቸት ባህሪ ያለውና ነጠላውን ትንሽ አነስ አድርገን ነው የሰራናት። የሙሽራ እናት ደግሞ ለመልስ ራሱ በካባ ጋር ማሽ ተደርጎ ቢለበስ በጣም የሚያምር ልብስ ነው። ከለር ትንሽ ቀየር አድርገን ስለሆነ ያመጣ ነው። ዩኒክ ነው ማለት ህዝብ ለህዝብ የሚሆን ልብስ አይደለም። ሙሽራ ራሱ ብትለብሰው እችኛዋ ልብስ አልቃ 35,000 ብር ናት። ከወገብ በላይ ጥልፍ ተደርጎበት ማለት ነው። ወገብ ላይ ቤልት ማድረግም ይቻላል። አንገት ላይ እና እጅ ላይ ብቻ ቢደረግ እንደው ሞር ያምራል። ምክንያቱም እችኛዋ ፓርት በጣም ሰፊ ስለሆነ ትንሽ ባዶ ቦታ ለመተው ያህል ማለት ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እቺ ከለር ብሉ ናት ወይም ደግሞ ውሃ ሰማያዊ አይነት ከለር ማለት ነው። በእኛ 21 ቁጥር የምንለው አይነት ከለራት እንደምታዩት የ40 ስፋት ይህን ያህል ነው። ሰፊ ነው ጥበቡ ስፋት ማለት ነው። ከዚህ እስከዚህ ድረስ 50 ሳንቲም ነው። ውስጡ ያሉት ከለሮች እንዳለ የሚያምሩ አይነት ከለር ናቸው። እዚህ ጋር ያሉት ደመቅ ያሉት ከለሮች ልብሱን በጣም ውበት እንዲኖረውና ግርማ ሞገስ እንዲኖረው አድርገውታል። ይሄኛው ልብስ ከወገብ በላይ ጥልፍ ቢደረግበት ነው የሚያምረው። ወራጅ ጥልፍ ብዙ ጊዜ አያምርም። እንደነዚህ አይነት ሰፋፊ ልብሶች ከወገብ በላይ ሲምፕል ጥልፍ ቢደረግበት በጣም ያምራል። በእጅ ጥልፍም በማሽን ጥልፍም መሆን ይችላል። እንደ ጊዜያችሁ ነው የእጅ ጥልፍና የማሽን ጥልፍ የሚወስነው። የዚች ልብስ ነጠላ እንደምታዩት ሰፋ ያለች ነጠላ ናት። እንደምታዩት አየር መንገድ ስታይል አርብ በተለይ እንዴት ነው እናቶች እንደሚያደርጉት ነጠላ አርገን አጣፍተን ስናደርገው አርቡ ትንሽ ሰፋ ያለ ስለሆነ በጣም ነው የሚያምረው። ግርማ ሞገስ ያለ ድርብ ያደርገናል። የሙሽራ እናት ቢያደርጉትም በቃ ትልቅ ፕሮግራም ላይ ራሱ ቢደረግ የሚያምር አይነት ልብስ ነው። እዚህ ላይ ወርቅ ፈርጥ ብዙ አያስፈልገው፣ ምክንያቱም ትልቅ ልብስ ነው። ብዙም ፈርጥ የሚያስፈልገው አይነት ልብስ አይደለም። ፈርጥ ይደረግልን ካላችሁ ግን ፈርጥ ማድረግ እንችላለን። ይሄ ልብስ አልቆ 30,000 ብር። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። ግሪን የሆነች ከለር ናት። ትንሽ ደመቅ ያለ ግሪን አይነት ከለር ነው እና በጣም የሚያምር አይነት ልብስ ነው። ተሰፍቶ ዙሪያው አልቆ ሲታይ በጣም የሚያምር አይነት ልብስ ነው። የሚያደምቅ አይነት ከለር ነው። ፕሮግራም ላይ ጉልት የሚያደርግ የሚያሳምር ሙሽራ ብትለብሰው የሙሽራ እናት ቢለብሱት በግሩፕ ሆናችሁ ብትለብሱት ራሱ የሚያምር አይነት ከለር ነው። ውስጡ ያሉት ግሪን አለው፣ ጥቁር ነገር አለው። ከዛ ውስጡ ቬጅ ነው ያለው። 3 ከለር ብቻ ነው እዚህ ልብስ ላይ ያለውና ሶስቱም ከለር ግን በጣም የሚያምርና የሚያደምቅ አይነት ከለር ነው። እንዴት ነው በጣም የጮኸም አይደለም፣ በጣም ጸጥ ያለም አይደለም። ግን ሲለበስ በጣም የሚያምር አይነት ግርማ ሞገስ ያለው አይነት ከለር ነው። ነጠላው እንደምታዩት ትንሽ ሰፋ ያለች ነጠላ ናት። ምክንያቱም ከታች ያለው አርብ እንደምታዩት በ40 ሳንቲም ሆኖ የተሸመነ ስለሆነ እንደዚህ አድርገን ራሱ አጣፍተን ብናደርገው በጣም ነው የሚያምረው። ምክንያቱም እንደዚህ ከታች 55 ሳንቲም ሆኖ ይሄን ቢሰፋ ትንሽ የመጭነቅ አይነት ባህሪ ነበረው፣ ምክንያቱም ባዶ ቦታ ስለማይኖር ማለት ነው። ስለዚህ እቺ ልብስ ኦርደር ብታደርጓት ደስ ይለኛል። ቆንጆ ከለር ናት። ሙሽራ ደግሞ ከሆናችሁ አርቡን ጨመር አድርገን መስፋት እንችላለን። ከዚህ ጋር ወደ ላይ ጨመር አድርገን ቢሰፋ ወይ ደግሞ በዙሪያ አድርገን ብንሰራው በጣም ያምራል። ከካባ ጋር የሚያምር አይነት ልብስ ነው። እቺ ልብስ አልቃ 30,000 ብር። ይቅርታ በመሀል እችን የመሰለች የሀገር ባህል ልብስ ላሳያችሁ ብዬ ነው ያበሻ ልብስ ቀይሬ የመጣሁት። ቅድም የለበስኩት የኮፊ ድሬስ ነበረ። እንዲቀለል ብላችሁ የሀገር ባህል ልብስ ማድረግ ለምትፈልጉ ቤት ውስጥ ለምትሉ ወይ ደግሞ ለእርጉዝ ሰው የሚሆን አይነት ልብስ ነው። ያችኛዋ ከለር በጣም ታምራለች። እችኛዋ ደግሞ በጣም ሰፊ የሆነች ልብስ ናት። የሚያምር አይነት ልብስ ነው። ትልቅ ፕሮግራም እንዳላችሁ እንደቀድሙ የሚሆን አይነት የጥልፍ ልብስ ነውና ከታች ያለው መደቡ መነሻው ቤዝ ከለሩ ሰንሰለት ነው። አወጣጡ በጣም ያምራል። ውስጡ ያሉት ደግሞ እያንዳንዱ አራት ማዕዘን መስቀል ከዛላ እንትን ሆኖ ኮከብ ክብ ክብ ሆኖ የተሰሩት ከለሮች በጣም ያምራሉ። እንደምታዩት እናንተ ከለሮቹን ታያችኋላችሁ። ከለር አገባቡ ደመቅ ያለም ጸጥ ያለም ነው። በቃ እንዴት ነው ዝንጥም ያደርግ አይነት ነው። ፈርጥ አለው። ፈርጥ ስላችሁ ለነበሩ ልብሶች በተግባር ካላሳዩዋችሁ እንደዚህ አይነት ነው። ፈርጥ ጥበብ ላይ ሲገባም እንደዚህ ነው የሚሆነው ማለት ነው። ልብሱ ጎላ ብሎ ይታያል። ከላይ ወደ ላይ እዚህ ድረስ የተገናኘ ነው። በጣም ማለት
ደመቅ እንላለን ለምትሉ አይነት ልብስ ነውና ከዚህ ድረስ የተገናኘ ነው። ካልፈለጋችሁ እዚህ መሀል ላይ ያሉትን መስቀሎች ማውጣት እንችላለን። ከታችና ከላይ ብቻ ማድረግ እንችላለን። ግን ደግሞ ይሁን እንዲሁ እንዳለ ነው የወደድኩት ካላችሁ ደግሞ እንደዚሁ እንዳለ እናደርጋለን። ከለር ቀየር ካላችሁ መቀየር፣ መጨመር፣ ማስገባት የምንችላቸው ከለር ልብሶች ናቸው። መስቀሉ ራሱ እንደምታዩት በጣም ነው የሚያምረው። አያችሁት? ልብሱ በጣም ሰፊ የሆነ ልብስ ነው። እንዴት ነው ድርብብ የሚያደርግ ድንኳን የሚባል አይነት ከለር ነውና መገተሪያ ማድረግ ከፈለጋችሁ መገተሪያ ሲምፕል መገተሪያ አድርገን አብረን እንልክላችኋለን። ወገቡ ላይ ያለው እንደምታዩት ቤልት ነው፣ አብሮ የተሰራ ነው፣ ወጪ ገቢ አይደለም። ወገቡ ላይ ያለችው ዲዛይን አንገቱ ላይ እንደምታዩት ነው፣ አልተገለጠም፣ ደግሞ አልጠበብም። በቃ ጌጣችንን ምናምን በደንብ የሚያሳይ ነው። እጁ ደግሞ እንደምታዩት በተለይ ሙቀት ነው ያለንበት አካባቢ ጥብቅ ሲል ይሞቀናል ምናምን ለምትሉ ይኸው እንደምታዩት እጁ በጣም ሰፊ ነው። እንዲህ ንቅ ያደረገው ደግሞ የሚያስጨንቅ አይደለም፣ ሰፋ ያለ ነው። በሳይዝም ከፈለጋችሁ በሳይዝ ማድረግ እንችላለን። ከዚህ በላይ ያለውን ዲዛይን ካልወደዳችሁ ደግሞ እኛ ከዚህ በላይ ያለውን ዲዛይን እንቀይርላችኋለን። እንደምታዩት እችን ቀሚስ እንዴት ነው እስቲ ሀሳባችሁን ንገሩኝ፣ አስተያየታችሁን ጻፉልኝ። እኔ በጣም ነው የወደድኳት ልብሷን። በቀጣይ ያዘጋጀውላችሁ ደግሞ እችኛዋ ከለር ናት። እቺ ከለር እንደምታዩት ላይት የሆነች ግሪን የሆነች ከለር ናት እና ውስጡ ያሉት ከለሮች በጣም ነው የሚያምሩት። አንዱ ከለር ደመቅ ብሎ ወይ ደግሞ ጎልቶ የሚታይ አይነት ከለር የለውም። ሁሉም አንድ አይነት ስሜት የሚፈጥር አይነት ከለር ነው እና በጣም የሚያምር አይነት ከለር ነው። እንደምታዩት ሁሉንም ቆዳ ከለር የሚያዋስን ነው። የአንዱን ከለር አሳምሮ አንዱን የሚደብቅ ወይ ደግሞ ለአንዱ የሚሆን ለአንዱ የማይሆን አይነት ከለር አይደለም። ሁላችንንም የሚያሳምር አይነት ከለር ነው እና ይሄ ልብስ ወራጅ አድርገን መስራት አንችልም። እጅና አንገት ሆኖ ነው መስራት የሚችለው። ኦልሬዲ ዛሬ ያዘጋጀኋቸው ልብሶች አብዛኛዎቹ ወራጅ የሚሆኑ አይደሉም እና እዚህ ልብስ ላይ ፈርጥ ባናደርግበት በጣም ይመከራል። ምክንያቱም ልብሱ ራሱ በቃ የራሱ የሆነ ውበት አለው እና እዚህ ላይ አርቲፊሻል ነው የሚመስልብን። ፈርጥ ማድረጉ ብዙ አስፈላጊነቱ አይታየኝም እና እቺ ልብስ አልቃ ሂሳቧ 30 ሺህ ብር ነው። ከወገብ በላይ እንደፈለጋችሁ አይነት ዲዛይን አድርገን መስራት እንችላለን። ከኋላ ክፍት፣ ከፊት ጀርባ ሙሉ ክፍትም ከፈለጋችሁ የሚሆን አይነት ዲዛይኑ በእናንተ ቀሚሱ በእኔ ማለት ነው እና ቆንጆ አድርጌ ይሰራላችኋለሁ። ይህ ልብስ አልቆ እና ዛሬ እነዚህ ልብሶች እንዳለ 4 አርብ ናቸው። ምክንያቱም ሰፋፊ ልብሶች አርባቸው ሰፊ የሆኑ 5 አርብ ስናደርገው ትርጉም ስለሌለው ማለት ነው። ስለዚህ ይሄ ልብስ በ4 አርብ ነው። 5 አርብ ከፈለጋችሁ ደግሞ ደውሉልን፣ የምንጨምረውን ነገር እንጨምራለን፣ ጨምረን እናስተካክላቸዋለን። ቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እቺ ከለር እንደው ምን ብዬ እንደምናግራችሁ አላውቅም። ምክንያቱም አረንጓዴ ነገርም አለው ላይት ሰማያዊም አለው ብቻ ቆንጆ የሆነ ከለር ነው። ውስጡ ያሉት ከለሮች ይሄ ነው የሚባል አይደለም፣ ግን እንደምታዩት የሚያምር አይነት ከለር ነው። ሁሉም ከለር ተሳክሮ የተሰራበት ነገር ነው። 100 ቁጥር አለው፣ ላይት ግሪን ነገርም አለው እና ውስጡ ያሉት ሻይኑ ወርቀ ዘብ በጣም እንዲያምር አድርጎታል። የልብሱን ውበት በጣም ጨምሮታል። እንደምታዩት የአርቡ ስፋት 55 ሳንቲም ስፋት ነው። አርባችን እንደምታዩት ትልቅ አርብ ነው፣ ሰፊ አርብ ነው። መነኑ በጣም ቆንጆ ነው። ስለዚህ ጥበብ ኦልሬዲ የራሱ ጥበብ ራሱ ይናገራል እና የሚያምር አይነት ልብስ ነው። ከወገብ በላይ እንደፈለጋችሁ አይነት ጥልፍ አድርገን መስራት እንችላለን። ፈርጥ እዚህ ልብስ ላይ ባታደርጉበት ይመከራል። ከፈለጋችሁ ግን ማድረግ እንችላለን። አንዳንድ ልብሶች አሉ ፈርጥ የማይፈልጉ ልብሶች፣ ፈርጥ ሲደረግባቸው የልብሱን ውበት ትንሽ ወረድ የሚያደርጉት ማለት ነው። ስለዚህ ይሄ ልብሱ ያለ ፈርጥ ነው እኔ የምመክራችሁ። ግዴታ ይሁን ካላችሁ ግን ከእናንተ ቃል አልወጣም፣ አደርግላችኋለሁ። እችኛዋ ልብስ አልቃ 30 ሺህ ብር ናት። እችኛዋ ከለር ደግሞ እንደምታዩት ትንሽ ደመቅ ያለች ከለር ናት። ኦሬንጅ ነው ዋና መደቧ ኦሬንጅ ነው፣ ግን ውስጥ ያሉት ከለሮች ሌሎቹ የጥበብ ከለሮች ጸጥ ያሉ ከለሮች ናቸው። ማለት ላይት ሰማያዊ ያለው ምናምን ጸጥ ያሉ ከለሮች ናቸው ውስጡ ያሉት ከለር፣ መደቡ ከለር ማለት ነው 74 ስላለው እና እችኛዋ ምንድን ነው የሚባለው ወርቀ ዘቧ ከለር ደግሞ ልብሱን እንዲያምር አድርጎ ቢጫ ወርቀ ዘብ ከኦሬንጅ ከለር ጋር በጣም የሚያምር አይነት ኮምቢኔሽን ስለሚፈጥር በጣም ያምራል እና እችኛ ልብስ በዙሪያ ብትሰራ በጣም ታምራለች። ኦልሬዲ ዙሪያ ነው የምትሰራ። ከላይ ሲምፕል አድርገናት ብንሰራ በጣም ነው የምታምረው። የማድመቅ አይነት ባህሪ ያለው ጎልቶ የመታየት በተለይ ጎልተን መታየት ለምንፈልግ ሰዎች በጣም ያምራል። ለሙሽራ በተለይ ደግሞ በጣም ነው የሚያምረው። ምክንያቱም ለየት ብላ መታየት ስላለባት ለሙሽራ ናት። አሁን ደግሞ ምርቃት እየደረሰ ስለሆነ በቃ ትልልቅ ፕሮግራም ላይ ደመቅ ብለን መታየት ለምንፈልግ ሰዎች በጣም የሚያምርና ተመራጭ የሆኑ ከለሮች ናቸው። እችኛዋን ከለር አልቃ 35 ሺህ ብር ናት። ነጠላውን አየር መንገድ አድርገን ስናደርገው ራሱ የሚያምር ከለር ነው። እንደምታዩት ነጠላው ለእናቶችም መሆን የሚችል ነው። አያችሁት? እኔ ራሴ በዚህ መጨረስ አቅቶኛል እና እናቶች ደግሞ ቤተክርስቲያን የምንሄድ ሰዎች ብዙ ጊዜ ነጠላ ተለቅ ያለ ልብስ ነው የምንፈልገው ምናምን ስለምትሉ ነጠላ ይሄው እንደምታዩት ትልቅ ነው። እችኛዋ ራሱ ከዚህ ራስ ያለው ስፋት ራሱ ኦልሬዲ አንድ ቀሚስ ይወጣዋል። ትልቅ ነው። ከዚህ ማስፋት የምንችለው አይነት ልብስ አለ፣ ግን ይሄኛው ባይሰፋ ጥሩ ነው። እንደምታዩት አያችሁት? ከዚህ ትልቅ ስለሆነ ማች አድርጋችሁ ስትለብሱ እንዳይከብድ ብዬ ነው እንጂ ከዚህ ማስፋት ይቻላል። እዘዙ፣ ደውሉልን። ኦርደራችሁን ባላችሁበት ቦታ እናደርሳለን። ውጭ ያላችሁ ደግሞ በዴቼል እና በፖስታ እንልካለን። እዚህ ሀገርም ካላችሁ ደግሞ እንልካለን። ያላችሁበት ቦታ እናደርሳለን። ዴሊቨሪ ያለ እናደርሳለን።
ደውሎ ብቻ እናንተ። ቀጣይ ደግሞ እችኛዋ ከለር ናት። እንደምታዩት በጣም ሰፋ ያለች ከለር ናት። እያት ጥበቡ በጣም ሰፋ ያለች ናት፣ ግን ከለሯም ደግሞ የምታምር አይነት ከለር የሚያምር አይነት ከለር ነው። ትንሽ ቀላ ላለ ሰዎች በጣም ይመከራል። በተለይ ደግሞ ሙሽራ ብታደርጉት የሚያምር አይነት ከለር ነው። ለሙሽራ ከመገተሪያ ጋር የሚያምር ነው። ምክንያቱም አሁን ላይ የሚለበሱት ብዙ ጊዜ ሙሽራ የሚለብሰው አሁን ላይ የጥልፍ ልብስ ነው እና ይሄኛው ዲዛይን ደግሞ የጥልፉን ልብስ በጥበብ አድርገን ሸምነን አምጥተነው ነው። ጥልፍ ልብሱን በሽመና ተደርጎ የተሰራ ልብስ ነውና ኦልሬዲ ይሄኛው ልብስ ሙሽሮች ብታደርጉት በጣም ያምራል። ካልሆነ ደግሞ እንደዚህ ሰፋ ያለ ልብስ ለምትወዱ ለእናቶች የሚሆን አይነት ልብስ ነውና መሀል መሀል ላይ ፈርጥ ማስገባት እንችላለን። እንደምታዩት እዚህ ጋር መስቀሉ ላይ እያንዳንዱ ንድፉ ላይ ራሱ ፈርጥ ብናደርግበት በጣም ያምራል። ሬንቦ ፈርጥ ሻይን በጣም ከተፈለገ ፕሮግራማችሁ የማታ ከሆነ ሻይን የሚያደርግ ካልሆነ ደግሞ ዳርክ የሆኑ ከላሱ ከለር ጋር የሚሄድ ግን ልብሱን ውበት በጣም የሚጨምረው አይነት ፈርጥ ማድረግ እንችላለን። ተወዱታላችሁ ብለን እናስባለን። እችኛዋ ልብስ 35,000 ብር ናት አልቃ። ሌላ ተጨማሪ ትዕዛዝ ካላችሁ ደውሉልንና የተነጋገርን የምንጨምረውን ነገር እንጨምራለን ማለት ነው። የእናንተ ፍላጎት እንዲህ ቢሆን እንዲህ ቢደረግ የምትሉት ነገር ካለ ስልካችን ክፍት ነው። በዋትሳፕም በቴሌግራምም መደወል ትችላላችሁ። ተነጋግረን እናስተካክላለን። እችኛዋ ደግሞ እንደምታዩት ፒንክ ናትና ትንሽ ላይት ፒንክ አይደለችም፣ ኖርማል ፒንክ ከሚባለው አይነት ከለር ነው እና የፒንክ አድናቂዎች ሴቶች የት ናችሁ? ብዙ ጊዜ ሴቶች አንድ አይነት ፒንክ ስትለብሱ በጣም ያምራል እና ፒንክ ወዳዶች ብዙ ስላላችሁ ወይ ደግሞ የልጃችሁ ልደት ብቻ ፒንክ ከለር አድናቂዎች በጣም የሚያምር አይነት ከለር ምርጫ ነው። ሰፊ የሆነ ልብስ ነው። ከታች ወደ ላይ ሰፊ ነው። እዚህ ላይ ፈርጥ ብናደርግበት ራሱ የሚያምር አይነት ልብስ ነው። ምክንያቱም እያንዳንዱ ዲዛይን ላይ ፈርጥ ቢደረግበት ያምራል። ትወዱታላችሁ። ውስጡ ላይ ያለው 23 ቁጥሩ ትንሽ የፒንኩን መድመቅ በጣም ቀንሶታል እና ተለብሶ ተሰፍቶ ሲያልቅ በጣም የሚያምር ከለር ነው። ከላይ ሲምፕል ማድረግ ከላይ ደግሞ ከፈለጋችሁ ባዶ ተደርጎ ራሱ ከነጠላው ጋር ጣፍታችሁ በጣም ምክንያቱም አርቡ ሰፊ የሆነ ከላይ ባዶ ሲደረግ ያምራል እና ከላይ ዲዛይኑን በእናንተ ትችላችኋለሁ። እኔ ጥበቡን ያቀረብኩላችሁ። እቺን ጥበብ ላይ ከወደዳችኋት ፈርጥ እናደርግላችኋለን። ፈርጥ ትኖራታለች። ሰርግ ላይ ራሱ በግሩፕ ለብሳችሁት ደመቅ ጎላ ብለን እንታያለን ለምትሉ ሴቶች የሚሆን አይነት ከለር ነው እና እቺ ልብስ አልቃ 28,000 ብር ናት። በቀጣይ ደግሞ ያዘጋጀውላችሁ ንጉሱ ሰለሞን የሚባል ጥበብ ነው። በእርግጠኝነት ይህን ጥበብ ታውቁታላችሁ። ይህ ልብስ የሚያምር አይነት ከለር ነው እና ከለር ብቻ ሳይሆን በቃ የሀገር ባህል ልብስን የሚናገር አበሻዊነትን የሚገልጽ አይነት ልብስ ነው እና ይሄኛው ልብስ አሁን የሚመጣው ሰርግ ነው የሚመጡ ትልቅ ፕሮግራም ወይ ደግሞ የልጆቻችሁን ምርቃት ለምታስመርቁ ሰዎች በጣም የሚሆን አይነት ከለር ነው። ከለሩ ብቻ ሳይሆን በቃ ታሪካዊ የሆነ ልብስ ነው። የሚወደድ አይነት ልብስ ነው። ነጠላው እንደምታዩት ሰፊ ሆኖ የተሰራ ነው። እንደዚህ አጣፍታችሁት ብታደርጉት እጃችሁ ላይ ጣል ራሱ ብታደርጉት የሚሆን አይነት ከለር ነው። የእጅ ጥልፍ ቢሰራ በጣም ያምራል። ይሄ በማሽን ጥልፍ እንደፈለጋችሁ ማድረግ እንችላለን። ወራጅ ማድረግ ይቻላል። ምክንያቱም ከዚህ ጋር ያለው ብዙ ሰፊ ስላልሆነ ከፊቷን ብቻ ትንሽ አነስ ፊቷን አድርገን ወራጅ ማድረግ እንችላለን። ይታወቃል፣ ግን ሁሉም ሰው እጅ እየለበሰው አይደለም። ስለዚህ አበሻዊነቴን በደንብ አሳውቄ ግን ደመቅ ብዬ መታየት እፈልጋለሁ፣ ታሪኬን መናገር እፈልጋለሁ ለምትሉ ሰዎች የሚሆን ነው። ለእናቶች ራሱ ስጦታ ብትሰጧቸው በቃ የሚያምር አይነት ከለር ነው። ሁሉም ሰው በአንድነት ተስማምቶ የሚወደው አይነት የሀገር ባህል ልብስ ቢኖር ንግስተ ሳባና ንጉሱ ሰለሞን ነው። ሲታይ ራሱ ገና ለብሳችሁ ስትታዩ ራሱ የሰው ላይ ልብ ውስጥ የመግባት አቅም አላችሁ ብዬ አስባለሁ ማለት ነው። በቀጣይ ደግሞ ያዘጋጀውላችሁ ትልቅ ልብስ፣ በጣም ትልቅ ልብስ በተለይ ለግሩፕ ሆናችሁ ምናምን በምትለብሱ ሰዓት ላይ የትልቅ ልብስ ጥበብ ሆኖ ግን ሲምፕል ሆኖ የተሰራ ማለት ነው። በቀጭን ጥልፍ ከላይና ከታች ደረጃ ሆኖ የተሰራ ነው። ጥበቡ ኦልሬዲ በጣም ትልቅ ልብስ ነው። ግን ሰርግ ላይ ኦር ደግሞ ብቻ ያን ያህል ኮስታ አላወጣም፣ ትልቅ ልብስ ነው የምፈልገው ግን መካከለኛ ክፍያ ለምትሉ ወይ ደግሞ መካከለኛ ልብስ አለሽ ለምትሉ ይሄኛው ልብስ በጣም ትልቅ ቆንጆ አማራጭ ነው። ምክንያቱም ጥበቡ በጣም ያምራል። ዲዛይኑ በጣም ነው የሚያምረው። ከለር አገባቡ በጣም ያምራል። ቆዳ አይመርጥም። ሁሉንም ቆዳ የሚያሳምር አይነት ከለር ነው እና ከተፈለገ ደረጃውን ማጥፋት ይቻላል። ከላይና ከታች ያለውን ደረጃ አጥፍቶ ቀጭን ዙሪያ ማድረግ ይቻላል። ምክንያቱም ቀጭኑ ራሱ ቀጭን አይደለም፣ መካከለኛ አይነት ቅጥናት ስለሆነ ያለው ማለት ነው። እንደዚህ ደረጃ ቢሆን ራሱ በጣም ነው የሚያምረው። የምትወዱት አይነት ከለር ነው። እችኛዋ ልብስ አልቃ 20,000 ብር ናት። እችኛዋ ልብስ ደግሞ በቀጭን አሳይቻት ነበረ። እዚህ ቤት ውስጥ በቀጭን ታይታለች እና ሁላችሁም ወዳችኋታል። ገና ሊቀርብ ሲል ነው ቀጭኗን ያሳየዋችሁና
በጣም ወዳችኋታል። እችኛዋ ልብስ ግን በሰፊው የለሽም ወይ ሰፋ ባለ አላመጣሽም ወይ ለምትሉኝ ሰፋ ባለ መታለች። አሁን እችኛዋ ከለር ውስጧ ያሉት ከለሩ በጣም የሚያምሩ ነው። ምክንያቱም ውስጡ ያለው ቀይ ያለው ሻምፓኝ ወርቀ ዘብ አለውና ቀይ ሻምፓኝ ወርቀ ዘብ ሆኖ የተሰራ ስለሆነ በጣም የሚያደምቅ እና የሚያሳምር በቃ ሲምፕል ሆና ግን የምታምር የኛን ውበት የምታወጣን አይነት ከለር ናትና ግሩፕ መልበስ ለምትፈልጉ እንደነገርኳቸው አሁን የሚመጣው ሰርግ ምርቃት አይደለም ለሁላችሁም በግሩፕ የሚሆን አይነት ልብስ ነውና እች ልብስ አልቃ 15000 ብር ናት። ቀጭኑም አለ ሰፊውም አለ። ከወገብ በላይ እችኛዋ ሰፋ ስለምትል ወራጅ ባታደርጉበት ይመረጣል። ከላይ ቆንጆ ዲዛይን ከተሰራባት በቂ ናት ማለት ነው። እች ልብስ አልቃ 15000 ብር ነው። በቀጣይ ደግሞ ያዘጋጀላችሁ እነዚህን ሁለት ጥለቶች ናቸው። ይሄንን ትንሽ አሳይቻችኋለሁ ቀደም ብሎ። ይሄኛው የሱ ከለር ሆኖ ትንሽ አነስ ብሎ የመጣ ነውና እችኛው ከለር እንደምታዩት ላይት በጣም ጸጥ ያለሽ ከለር ናትና እንደዚህ አይነት ከለር ምርጫ አላላችሁ በተለይ ደግሞ ባለቤቶቻችሁ ብዙም የሀገር ባህል ልብስ አድናቂ ላልሆኑ ሰዎች በእንደነዚህ አይነት ብታስጀምሯቸው በጣም ያምራል። ወይ ደግሞ እናንተ ራሱ የሀገር ባህል ልብስ አልወድም ይጨንቀኛል ይከብደኛል ለምትሉ አይነት ሰዎች የሚሆን ነው። በቃ ጸጥ ብሎ ግን የሚያደምቅ አይነት ከለር ነው። ለቤተክርስቲያን ለልደት ለፈለጋችሁት መሆን የሚችል ነው። የዚህ ልብስ ዋጋ 15000 ብር ነው። አልቆ ከወገብ ላይ እንደፈለጋችሁ አርገን ሰርተን ማለት ነው። ቀጣይ ደግሞ እችኛዋ ከለር ናት። እችኛዋ ከለር 21 ቁጥርና 23 ቁጥር ውሃ ሰማያዊና ደማቅ ሰማያዊ ሆኖ የተሰራ ነውና እቺ ልብስ በጣም ነው የምታምረው። ፎቶ አላት። የፎቶ ልብስ ናት። ፎቶን ካያችሁት ወይ ደግሞ ደውሉልኝና ፎቶን አሳያችኋለሁ። እቺ ልብስ በጣም የምታምር አይነት ከለር ናት። በወራጅ ሆኖ የተሰራ ነው። ዲዛይኑ ለወራጅ ሆኖ የተሰራ ነው። ወራጅ ከፈለጋችሁ ወራጅ እናደርጋለን። እጅና አንገት ከፈለጋችሁ እጅና አንገት ማድረግ ይቻላል። እንደምታዩት የጥልፍ ልብስ ነው። ይሄንን እኔ በለበስኩት አይነት ዲዛይን ማለት ነውና ፈርጥ አለው። ፈርጥ ሲገባበት በጣም የሚያምር አይነት ከለር ነውና እቺ ልብስ አልቃ 30000 ብር ናት። ሙሉ የጥልፍ ልብስ ነው። 5 አርብ ነው። ከለር አጋባቡ በጣም ያምራል። ካልፈለጋችሁ ከለር አጋባቡ መቀየር እንችላለን። ግን ይሄ ከለር አጋባቡ የሁሉም ሰው ምርጫ ነው። በተለይ በግሩፕ ሆናችሁ ስትለብሱት የምትወዱት አይነት ከለር ነውና በጣም ትልቅ የሆነ ነጠላ ነው። 2 ተኩል የተሰራ ነው። ወንዶች ሲሆኑ 3 ሜትር የምናደርገው እና ደግሞ ግዙፍ የሆኑ እናቶች ካሉ በመሃል ደውሉልና እስከ 3 ሜትር ድረስ ነጠላውን እናደርግላችኋለን። እቺኛዋ ዲዛይን ደግሞ እንደምታዩት ወደ ላይ ጨረር ሆና የወጣች ሰፊ ናት። ለሙሽራ በጣም የሚመከር አይነት ከለር ነው። ሙሽራ ካላችሁ ማለት ነው። ሙሽራ ከሌላችሁ ደግሞ ለሙሽራ እናት ኦር ደግሞ በቃ ትልቅ ፕሮግራም ላላችሁ በቃ ፕሮግራም ባለቤት ደግሞ እንደዚህ አይነት ልብስ ለምትወዱ አይነት ሰዎች የሚሆን አይነት ከለር ነው። ሙሉ በፈርጥ ይነደፋል። እዚህ ውስጥ እንዳለ ፈርጥ ነው ያለውና ከለሮቹ በጣም ያምራሉ። የሚወደድ አይነት ከለር ነው። እንደምታዩት ውስጡ ያለው ከለር ጸጥ ብሎ ግን የሚያሳምር አይነት ነውና ከፈለጋችሁ በእንደዚህ አይነት ዲዛይን ካባ እንሰራላችኋለን። ካባን በኦርደር እንሰራለን። ለሙሽራ ከሆነ እናቶቻችሁን በተለይ ሰርፕራይዝ ማድረግ እንፈልጉ የእናቶቻችሁ የጋብቻ በዓል ማክበር ለምትፈልጉ የሚሆን አይነት ከለር ነውና እንደምታዩት እዩት። ነጠላው ቀሚሱ በጣም ትልቅ ነው። ነጠላውን በጣም ሰፊ ነው። 1 አርብ ነው ያመጣውላችሁ። ኦልሬዲ ሳምፕል ስለሆነ ደውሉልንና እንሰራላችኋለን። ይሄ ልብስ አልቆ 40000 ብር ነው። ሙሉ ግን በፈርጥ ይነደፋል። ፈርጥ ሲገባበት በጣም ነው የሚያምሩ። እዚህ ውስጥ ያሉት መስቀሎቹ እንዳለ ዙሪያው በፈርጥ ይነደፋል ማለት ነው። ለዛሬ ያዘጋጀውላችሁ እነዚህ አይነት ልብሶች ነበሩ። ተለቅ ያሉ ልብሶች ለፕሮግራም ለሰርግ የሚሆን አይነት ልብስ ነውና ያዘጋጀውላችሁ። እኔም ለብሼ ያሳየኋችሁ እንደምሳሌ አድርጌ ያሳየኋችሁ ቤት ውስጥ የነበረኝ እንደነዚህ አይነት ትልቅ ልብስ ነውና በእንደነዚህ አይነት መልኩ ቆንጆ አድርገን እንሰራላችኋለን። የእናንተ ሀሳብ ካለ ወይ ደግሞ እኛ የምንፈልገው እንደነዚህ አይነት ነው የምትሉት ካለ ደውሉልንና እንሰራላችኋለን። እስካሁን ድረስ ከእናንተ ጋር የነበርኩት እኔ ሳምራዊት መኮንን ነኝ። አድራሻዬ ደግሞ ከኤድና ሞል ወደ 22 የሚወስደው መንገድ ንግድ ባንክ አጠገብ ወይ ደግሞ ከአዲሱ ስቴዲየም ፊት ለፊት ነኝ ያለሁትና መምጣት ከፈለጋችሁ መምጣት ትችላላችሁ። እስከ ሳምንት ድረስ መልካም ሳምንት። ደውሉልኝ።